አዎ ብዙ ሰዎች እግዚአብሔርን ለምጠሙት ላይ እግዚአብሔር በምራበው ላይ እጅ ሲቀስሩ ይናገራሉ። የትኛውም በሶሻል ሚዲያ እግዚአብሔር በእውነት ለተጠማው ሰው ላይ እግዚአብሔር በተራበው ሰው ላይ እጅ በመቀሰር ቀርቶ ጠበንጃ ቢተወድሮም ጠበንጃ በሱ ላይ ይከሽፋል እንጂ አይበረታም፣ አቅም አያገኝም፣ ጉልበት አያገኝም። አንድ ነገር ነግረሃለሁ። አዎ ይወርቃል ብለህ የምትጠባበቅ አትሳሳት። እግዚአብሔር በእውነት የምጠብቅ ሰው አይወርቅም። በወደቀበት ስፍራ ራሱ 7 ጊዜ ወርቆ 7 ጊዜ ይነሳል። አትጠብቀው ወርቃል ብለህ በዛ ይቀራል ብለህ አትጠብቀው። አይቀርም። እግዚአብሔርን የሚፈራ ሰው እግዚአብሔርን የሚፈልግ ሰው ኃጢአተኛ ቢሆን እንኳን ስሙ ጠርቷል፣ ጽድቅ ሆኖ ይቆጠርለታል። ልትኮንነው በፍጹም አትችልም። የተጠራ ሰው ልትኮንን በፍጹም አትችልም። የተጠራ ሰው የሚኮንን በፍጹም ትደክማታለህ እንጂ በየትኛውም ካባ ለብሰህ ብትመጣ በየትኛው ሽጉጥ ሻንጣ ውስጥ ቀመረ ጥልቅ ሂሳብ ሰርተህ ብትመጣ በተቀባው ሰው ላይ ብቻልስ በውስጥ መስመር ልታማክር ሞክር። አትሳሳት። ወንድም ተመለስ፣ አትሳሳት። በጌታ በኢየሱስ የምክር ጉልበት ያገኘ